ክቡር አባታችን መልአከ ብርሃን ቀሲስ አበበ ላመስግን፣ የዚህ ታላቅ ደብር አስተዳዳሪ፣ ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ፣ የስብከተ ወንጌል የዚህ ደብር የስብከተ ወንጌል ኃላፊ፣ ክቡር አባታችን መጋቤ ሥርዓት ቀሲስ ጌቱ፣ የደብሩ ቄሰ ገበዝ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40ና በ80 ቀናችሁ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምዕመናን፣ ምዕመናት፣ ሕፃናትን ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ፣ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንደውም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እንኳን ለታላቁ በዓል ለበዓለ ስቅለት በሰላም በጤና አደረሳችሁ አደረሰን። እግዚአብሔር የሰጠን የትምህርታችን ርዕስ 7ቱ የመስቀል ቃላቶች የሚል ይሆናል። እንግዲህ የቃሉ ባለቤት አምላካችን እግዚአብሔር ስለሆነ የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆን እግዚአብሔር ተናገረ፣ እኔ ደግሞ ሰማሁ እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። እንግዲህ እግዚአብሔር በረዳን መጠን ጌታ መድኃኒታችን ኢየሱስ ክርስቶስ በመጨረሻው ሰዓት በመስቀሉ ላይ ሆኖ የተናገረውን የመስቀሉን ቃላቶች ለማየት ነው የምንሞክረው። እንግዲህ ባህሉን ስናከብር ዝም ብሎ በሚታይ ብቻ ሳይሆን ከነ ምስጢሩ ደግሞ እንድናከብረው የተወሰነውን ክፍል በዳሰሳ መልክ ለማየት እንሞክራለን። እንግዲህ 7ቱ የመስቀሉ ቃላቶች ምንድናቸው ካልን ጌታ በታላቅ መከራና ጭንቅ ውስጥ ሆኖ ያሰማቸው የደህንነት ቃሎች፣ የፍቅር ቃሎች፣ የሕይወት ቃሎች ናቸው። እነዚህ ቃላቶች ክርስቶስ በውክልናም አልተናገረውም ወይም በአፈ ንጉሥ አልተናገራቸውም። ራሱ ባለቤቱ የተናገረው ቃል ነው። እነዚህን 7ቱን የሕይወት ቃላት 4ቱ ወንጌላውያን በመተባበር ጽፈውልናል። ዮሐንስ 3ቱን ዘግቦልናል። ሉቃስ ሌላውን 3 ጽፎልናል። ማቴዎስ እና ማርቆስ ደግሞ ኤሎሄ ኤሎሄ ላማ ሰበቅታኒ የሚለውን አምላኬ አምላኬ ስለምን ተውከኝ የሚለውን በመተባበር ጽፈውልናል። እንግዲህ ወንጌልን ስናይ ደቀ መዛሙርቱ ወይም ወንጌላውያኑ በተለያየ አቅጣጫ አንዱን የክርስቶስን ታሪክ ሲዘግቡልን እናያለን። ግማሹ በሰውነቱ ተደንቆ፣ ሌላው በአምላክነቱ ተደንቆ፣ ሌላው በምሳሌው ባስተማረው ምሳሌ ተደንቆ፣ ሌላው ደግሞ እንደዚሁ በታምራቱ ተደንቆ ሲዘግብልን እናያለን። እኛ ግን የተሟላ መልእክቱ ነው እንድናገኝ ምክንያቱ ሆናል ማለት ነው። እንግዲህ እንዳላበዛባችሁ 7 ቃላቶች ስለሆኑ ያንዳንዱን ለማየት እንሞክራለን። የመጀመሪያው ክርስቶስ በመስቀል ላይ እንደተሰቀለ የተናገረው የመጀመሪያው ቃል ምንድን ነው ካልን በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። እንግዲህ ክርስቶስ ምሕረትም በቀልም የእርሱ ነው። ቢፈልግ መበቀል ይችል ነበረ። እኛ አንዳንድ ጊዜ የምንዝተው ነገር አለ አይደል? እንደው እንዲህ አይነቱ ስልጣን አይደለም ለአንድ ቀን ለአንድ ሰዓት እንኳን ቢሰጠኝ ይሄን አደርጋለሁ ብለን እንፎክራለን። ክርስቶስ ግን ስልጣን እያለው መማርም መበቀልም እየቻለ እሱ ግን ምሕረትን ሲመርጥ እናየዋለን። በእውነት ይሄ ብቻ እንዳይመስላችሁ ክርስቶስ በተሰቀለ ሰዓት በዕብራይስጥ፣ በሮማይስጥ፣ በግሪክ ቋንቋ ዓለም ሁሉ እንዲያነበው አድርገው ይህ የአይሁድ ንጉሥ ነው ብለው ለመዘባበቻ ጽፈውበት ነበር። እንዲህ የጻፉበት ነው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው። ገና በጦር ሊወጋ ነው። ገና ሆምጣጤም ሊጠጣ ነው። ገና ብዙ መከራና ዛቻ፣ ስድብ እንደ ማዕበል ሊጎርፍበት ነው። በዚህ ውስጥ ሆኖ ግን አሁንም ጌታ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል እናየዋለን።
ስለዚህ በመስቀል ላይ ተሰቅሎ የተናገረው የመጀመሪያው ትልቁ መልእክት ይቅርታ ነው ማለት ነው። በይቅርታ ነው መስዋዕትነቱን የጀመረው። እኛም የክርስቶስን መስቀል ሕማሙን ስናስብ ከይቅርታ ጋር መሆን አለበት። በእውነት ታረቁ፣ በእግዚአብሔር እባካችሁ ተስማሙ ስንባል አይ ቆይ አሁን ገና ነኝ፣ ትንሽ ስሜቴ ግለቴ ይለፍልኝ ነው አይደለም የምንለው። ክርስቶስ ግን ቁስሉ ሳይደርቅ ነው ይቅር ያለው። ከነችንካሩ የሸዋ አክሊሉ ራሱን እያደማው ነው ይቅር ያለው በእውነት። ስለዚህ ክርስቲያኖች ከሆነ እኛ የእሱ ተከታዮች ከሆነ ይቅርታ ልናደርግ ይገባል። እግዚአብሔር ሁላችንንም በዚህ ጉዳይ በቸርነቱ ይርዳል። በዚህ ቃል መሰረት ለእስራኤላውያን 40 ዓመት የንስሐ ዕድል ተሰጥቷቸው ነበር። ብዙ ጊዜ ተብሏል። አባቶይ የሚያደርጉትን አያውቁምና ይቅር በላቸው ባለው ቃል መሰረት የንስሐ ዕድል ተሰጣቸው። እነሱ ግን አልተጠቀሙበትም። ከነሱ ይልቅ በቀኝ በኩል የተሰቀለው ኃጢአተኛው ወንበዴው ሰው ሲጠቀምበት እናያለን። ስለዚህ በ70 ዓመተ ምህረት ጥጦስ መጥቶ ከተማውን ወሮ መቅደሱን አፍርሶ ሕዝቡን እንደበተነው እናውቃለን። ስለዚህ መልካም ንጉሥና ዕድል ካለፉ አለፉ ነው እንደሚባል ሁሉ በእውነት ዛሬም የተሰጠንን ዕድል ልንጠቀም ይገባል ወገኖች። ቀኑ ዕድል ነው፣ አጋጣሚ አይደለም። እግዚአብሔርም ዘመንን የሚጨምርልን በኃጢአት ላይ ኃጢአት በበደል ላይ በደልን እንድናበዛ ሳይሆን ዕድሜ ለንስሐ ዘመን ለፍስሐ ነው የሚሰጠውና ንስሐ እንድንገባበት መድኃኔዓለም በቸርነቱ ሁላችንን ይርዳል። መጀመሪያው ቃል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። እኛ መቼም ብዙ ጊዜ አውቆ ነው የምንለው አይደለ? አውቆ ነው ይህንን ያጠፋው የሳተው እንላለን። እግዚአብሔር ግን የሚለው ሳያውቁ ነው። ለዛ እኮ ነው ሐዋርያው ቅዱስ ጳውሎስ ቢያውቁትስ ኑሮ የክብርን ጌታ ባልሰቀሉት ነበረ ብሏል። በእርግጥም ስላላወቁት ነው የሰቀሉት። እነሱ ለእግዚአብሔር የቀኑ ስለመሰላቸው ራሱን ከእግዚአብሔር ጋር እኩል አድርጓል፣ ራሱን የእግዚአብሔር ልጅ ይላል ብለው ለእግዚአብሔር የቀኑ ስለመሰላቸው ነው የሰቀሉት። እዛው ነው አባቶይ የሚያደርጉትን አያውቁምና ይቅር በላቸው ያለው ጌታ። ይሄ መጀመሪያው ነው። ሁለተኛውን የምናገኘው በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ነው። እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ ነው ያለው ክርስቶስ። መቼም ሁለቱን ወንበዴዎች እናስታውሳለን አይደለ? ወንበዴ ማለት ሌባ ብቻ ማለት እንዳይመስላችሁ። ሌባ ከማህበረሰቡ ጋር እኮ የሚኖር ነው። ሌባ ሰርግ የሚሄድ ለቅሶ የሚደርስ መታወቂያው ጊዜው ካለፈበት መታወቂያ የሚያድስ ሳይለይ አብሮ የሚኖር ነው። ሲታወቅበት የሚሸሽ ደንግጦ የሚርቅ ነው ሌባ። ወንበዴ ግን እንዲህ አይደለም። ወንበዴ ከማህበረሰቡ የተለየ ነው። ከመንግስትም እውቅና አይጠብቅም። እንደውም ለመንግስት እውቅና ለመስጠት ነው የሚፈልገው ወንበዴ። ወንበዴ የኪስ ሌባ ብቻ አይደለም፣ ነፍስንም የሚሰርቅ ነው። ከታወቀበት ሳይገል የማይመለስ ነው ወንበዴ። ክርስቶስ በእነዚህ በሁለቱ ወንበዴዎች መካከል ነው የተሰቀለው። አስቀድሞ ይላል መጽሐፍ ቅዱስ ከእርሱ ጋር የተሰቀሉት ይወቅሱት ነበረ ይላል። በቀኝ የተሰቀለው ከማመኑ ንስሐ ከመግባቱ አስቀድሞ ይሳደብ ነበረ፣ ይነቀፍ ነበረ። አይገርማችሁ? እኛ ቅጣት ቢኖር ኑሮ ይሄ ስህተት አይገኝም ነበረ እንላለን አይደል? ሰው ግን በቅጣት የሚመለስ እንዳይመስላችሁ። ሰው በእድሜውም አይመለስም። ሰው ብዙ መጽሐፍትን ስላነበበም የሚመለስ እንዳይመስላችሁ። የሚመልሰው የሚለውጠው የክርስቶስ ፍቅር ነው። በቀኝ ያለው ወንበዴ የክርስቶስን ፍቅር ስላየ እየበደሉት መከራ እያደረሱበት አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የሱን ይቅርታ ስላየ ነው እባክህ በመንግስት በመጣ ጊዜ አስበኝ ያለው። እኛስ በኃጢአታችን በበደላችን ይሄ ሁሉ መከራ ደርሶብናል፣ እሱ ግን ያለ ኃጢአቱ ያለ በደሉ ተሰቅሏል ብሎ ንስሐውን አምኖ ስለ ክርስቶስ በመመስከሩ ጌታ ዛሬ ከኔ ጋራ በገነት ትሆናለህ አለው። የሚገርማችሁ ሁለቱ ወንበዴዎች እስከ መስቀል ድረስ አብረው የተጓዙ ናቸው። በብዙ ነገር ተስማምተዋል። በመስረቅ በመግደል ተስማምተዋል። የክርስቶስ መስቀል ላይ ሲደርሱ ግን ሁለቱም ተለያዩ። ስለዚህ ክርስቶስ የልዩነት ምልክት ነው ማለት ነው። ራሱም ተናግሯል። እኔ በዓለም ላይ ሰላምን ለማምጣት የመጣው እንዳይመስላችሁ ሰይፍ ነው እንጂ ብሏል። ሰይፍ
አንዱን ሁለት አድርጎ የሚከፍል ነው። ክርስቶስም አንዱን ሁለት የሚያደርግ ነው። በእምነት ጉዳይ ተለያዩ፣ በንስሐ ጉዳይ ተለያዩ፣ እግዚአብሔርን በመማፀን ጉዳይ እዛ ጋራ ሲለያዩ እናያለን። በእውነት በቀኝ የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። መቼም የክርስቶስ ዳግም ምጽአት በአይሁድ ዘንድ የታወቀ ነው። ምንም በሱ ባያምኑም መሲሁ ግን ድጋሚ ለፍርድ ይመጣል ብለው ያምኑ ነበር። ብዙዎች ይቀበሉ ነበር ይህን ነገር። ስለዚህ ከዚህ አንጻር እኔ የአሁኑንም የመስቀሉንም መከራ እታገሳለሁ፣ የሲኦልንም መከራ እታገሳለሁ። ግን ለፍርድ ስትመጣ ይግባኝ የሌለውን ፍርድ ለመፍረድ ስትመጣ ያኔ በመንግስት አስበኛለሁ። ክርስቶስ ግን ጸሎቱን አረመውና ያኔ ለምጽአቱ ሳይሆን ዛሬ በገነት ከኔ ጋር ትሆናለህ ብሎ ጸሎቱን አርሞ ሰማው። ወገኖች እሱ በፈቃዱ ጸሎትን የሚያርም ጌታ ነው። ወንበዴው ከነስሙ ወንበዴነቱን እንኳን ሳይለቅ ከነስሙ ገነትን የወረሰው ከአብርሃም ከአዳም ከሌሎችም ቅዱሳን ቀድሞ ገነትን የወረሰው በክርስቶስ ምሕረት የተነሳ ነው። ስሙ የተመሰገነ ይሁን። በእውነት ዛሬ ከኔ ጋራ በገነት ትሆናለህ ነው ያለው። ስለዚህ ገነትን ገነት ያደረገው የማን በዛ መኖር ነው ወገኖች? የክርስቶስ እኮ በዛ መሆን ነው። ገነትን ገነት ያደረገው አበቦች መዓዛ ብቻ እንዳይመስላችሁ፣ የክርስቶስ በዛ መኖር ነው። ክርስቶስ በገነት ውስጥ ባይኖር ኖሮ ገነት ራሱ ከሲኦል ትከፋ ነበር። ክርስቶስ የሚሰጠውን ደስታ ምንም ነገር ወገኖች ሊሰጥ አይችልም። ስለዚህ ዛሬ ከኔ ጋራ ቤት ትኖራለህ በገነት። ሶስተኛው ምንድነው ካለን የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ያለው ጌታ በሶስተኛ ጊዜ የተናገረው ኢየሱስም እናቱን የወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ነው የሚለው። እንግዲህ ክርስቶስ የሚገርማችሁ በሚያሳዝን ሁኔታ ለሱ በሚታሰብለት ሰዓት፣ ለሱ በሚታዘንለት ሰዓት እንደ ስጋ ተሰቅሎ ፊቱን ደም ሸፍኖት እያለ እሱ ግን ለእናቱ ያስብ ነበር፣ ለደቀ መዝሙሩ ያስብ ነበር። ወገኖች ከዚህስ የምንማረው ምንድን ነው? እኛም ዛሬ በማይመች ሁኔታ ውስጥ ልንሆን እንችላለን። በህመም፣ በመከራ፣ በስደት፣ በእስር ውስጥ ልንሆን እንችላለን። ስለ ቤተሰብ ማሰብ ግን ግድ ነው ወገኖች። ስለተሸከሙን አለማወቃችንን፣ ልጅነታችንን፣ ኮልታፋነታችንን እንኳን ስለተሸከሙ ወላጆች ማሰብ፣ ስለሌላው መጨነቅ ግድ እንዳለብን ከዚህ እንረዳለን። ይሄ ብቻ እንዳይመስላችሁ፣ መስቀሉን ተሸክሞ ክርስቶስ ወደ ቀራንዮ ሲጓዝ የኢየሩሳሌም ሴቶች ያለቅሱለት ነበር። ደረታቸውን እየደቁ ምን ነው ይሄ መከራ ለኛ በሆነ ይሉ ነበረ። እሱ ግን ስለ እርሱ እንዳያለቅሱ እያዘዛቸው መስቀሉን ተሸክሞ ወደ ቀራንዮ ይወጣ ነበር። ወገናችን ለሰው ስሜት የሚጨነቅ ለሰው ሐዘን የሚጨነቅ ጌታ ነው። እዚህ ጋራ ስለ እመቤታችን ስለ ቅድስት ድንግል ማርያም እንድናነሳ ግድ ይለናል። ምክንያቱም ለደቀ መዝሙሩ እነኋት እናትህ ብሎ ነው ድንግል ማርያምን የሰጠው። ለእመቤታችን ለቅድስት ድንግል ማርያም ደግሞ እነሆ ልጅሽ ብሎ ነው ማንን የሰጠው? ዮሐንስን የሰጠው። መቼም ድንግል ማርያምን ስናይ ዘመኗን በሙሉ በመከራ ያሳለፈች እኮ ነው። ክርስቶስን ከመጽነሷ ጀምሮ እስከዚህ እስካሁን እስካለንበት እስከ መስቀሉ ድረስ እኮ እመቤታችን ብዙ መከራ ተቀብላለች። መስቀሉ እኮ የመጀመሪያ መከራዋ አይደለም ወገኖች። በሱ ምክንያት ብዙ ተተችታለች። በሱ ምክንያት ሀገር ጥላ ተሰዳለች ወገኖች። ይሄ መስቀሉ ሞት ግን ለሷ ከባድ ነበረ። ለዛ ነው ስምዖን አንቺ ደግሞ በነፍስሽ ሰይፍ ያልፋል እኮ ነው ያላት። ሰማዕታት ተብለው የተከበሩት በአንገታቸው ሰይፍ ስላለፈ ነው። ድንግል ማርያም ግን በነፍሷ ነው ሰይፍ ያለፈው። ይሄ ብቻ እንዳይመስላችሁ ደግሞ አታማርርም ነበረ፣ አታጉረመርምም ነበረ። ክርስቶስ በተወለደ በ40ኛው ቀን እንኳን ወደ ቤተ መቅደስ ርግብና ምንድነው ይዛ ሄደችው? የርግብ ጫጩት ዋኖስ እኮ ነው ይዛ ሄደችው። ያ ምንድነው የሚያመለክተው? ፍጹም ድህነቷን የሚያሳይ ነው። ጌታ ሆይ እኔ ያንተ እናት ሆኜ እንዴት ድሃ ሆናለሁ እንኳን አላለች። ስታመሰግን ነው የምናያት። ብዙ ንግግርም አታዩባት ነው። አንድ ረጅም ንግግር አላት። እሱ ምንድነው ካለን ምስጋና ነው። ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚል
ምስጋና ነው። ይሄ ብቻ እንዳይመስላችሁ ሚስጥርም ጠባቂ ነበረች። ክርስቶስን የሚያህል እግዚአብሔርን የሚያህል ጌታ ወልዳ እኮ ለማንም አልተናገረች። እኛውም በህልማችን ክርስቶስን ብናይ በእውነት 5 ቀን እንታገሳለን? ህልሙን እንደውም ወደ ራእይ ከፍ እናደርገዋለን። እንደውም ነቅቼ ነበረ ሁሉ እንላለን። እሷ ግን በልቧ ምን ትለው ነበረ? ተጠብቀው ነበረ ወገኖች። ስለዚህ እግዚአብሔር ድንግል ማርያምን ሲመርጥ እንደው ዝም ብሎ ዕጣ ጥሎ እንዳይመስላችሁ። በንጽህናዋ ነው፣ በቅድስናዋ ነው፣ በህይወቷ ነው። የእግዚአብሔር ቃል ሙላት ስላለባት ነው ወገኖች እሷን የመረጠው። አንዳንድ ሰዎችም ድንግል ማርያምን እህታችን ነች ብለው ሲናገሩ ትሰማላችሁ አይደል? በእውነተኛ የጓደኛችንን እናት እህቴ ብለን እንጠራለን? የክርስቶስን እናት ታዲያ እህቴ ብሎ ለመጥራት እንዲደፈሩ ወገኖች ትልቅ ድፍረት ነው። እኛ ግን ድንግል ማርያምን የምናከብራት የምናመሰግናት ምስጢሩ ምን ስለሆነ ነው? ወላዲተ አምላክ ስለሆነች ነው። ሌላ እንዳይመስላችሁ። የድንግል ማርያም ትልቁ ጸጋዋ ምንድን ነው? አጋንንት ማውጣት ነው? ትንቢት መናገር ነው? ለዓለም እውቀት ለዓለም ጥበብ አስቸጋሪ የሆነውን ታምር መስራት ነው? አይደለም። ከእናንተ መካከል አባቱን መውለድ የሚችል ማን ነው? እናቱን መውለድ የሚችል ማን ነው? ድንግል ግን አባቷን ወለደች። ድንግል ፈጣሪዋን ወለደች። እሱም እናቱን ፈጠረ። የፈጠረውንም ሥጋ ተዋሃደ ያለው እኮ ቄርሎስ ለዛ ወላዲተ አምላክ የምትባለው ለዛ። ስለዚህ ክርስቶስ እናቱን ለልጁ ለዮሐንስ አደራ ሲሰጥ እናያለን። እሱም ወደ ቤቱ ይዟት ሄደ ይላል። አይገርማችሁ? ቤት እንኳን የላትም ነበረ ማለት ነው። እኛ በኪራይ ቤት ስንኖር እኔ አንተን እያመንኩ እንዴት በኪራይ ቤት እኖራለሁ አይደል የምንለው? እሷ ግን እኔ አንተ ነው ልጄ እንዴት ቤት የለኝም አላለች ወገኖች። ከሷ ምስጋናን ነው የምንማረው። ይሄ ብቻ አይደለም። ድንግል ማርያም ሌሎች ልጆች እንደሌላት እንኳን የምታውቁት አንድም በዚህ ቃል ነው። ሌላ ልጅ ቢኖራት ኖሮ ከደቀ መዝሙር ይልቅ እኮ ልጅ ይቀርባል። ስለዚህ ለልጇ ለሌላኛው ልጇ አሳልፎ ይሰጥ ነበረ ማለት ነው። እሷ ግን ከክርስቶስ ውጪ ልጅ ስለሌላት ለደቀ መዝሙሩ ለዮሐንስ ክርስቶስ ይሰጣት እናያለን። በእውነት በንጉሥ ወንበር ላይ ወይም ዙፋን ላይ እንኳን ማንም አይቀመጥም አይደል? በቤታችንም የእግዚአብሔር ዙፋኑ ናት፣ ማደሪያው ናት። ከሱ ውጪ ማንም ያረፈባት የለም። የሰው ደም አላረፈባትም ወገኖች። ይሄ ትልቁ ክብሯ ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እነኋት እናትህ እነሆ ልጅሽ የሚለው ሶስተኛው ቃል ነው። አራተኛው ቃል የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ያለው አምላኬ አምላኬ ስለምን ተውከኝ የሚለው ቃል ነው። ይህንን ቃል መዝሙረ ዳዊት መዝሙር 21 ቁጥር 1 ላይ የምናገኘው ቃል ነው። ይህ ቃል የክርስቶስን ተዋህዶ የሚያስረዳ ነው፣ ሌላ አይደለም። በሌላም ቦታ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ የሚል ቃል አለ አይደል? ስለዚህ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንደሆነ በተዋህዶ የከበረ እንደሆነ መለኮት የራሱን ስልጣን ይዞ ስጋም በራሱ አቅም በመጠባበቅ እንደተዋሃዱ የሚያሳይ ነው። ስለዚህ ክርስቶስ ለተዋሃደው ስጋ አብም ፈጣሪው ነውና መንፈስ ቅዱስም አምላኩ ነውና ወደ አምላኬ ወደ አምላካችሁ ሲል እናየዋለን። ወይም ደግሞ አምላኬ አምላኬ ስለምን ተውከኝ ሲል እናየዋለን። ስለዚህ የክርስቶስን ተዋህዶ የሚያሳይ የመጀመሪያው። ሁለተኛው ደግሞ የክርስቶስ መከራ ምን ያህል ታላቅ እንደሆነ የሚያስረዳ ነው ወገኖች። ራሱንም አለመከላከሉን ይሄ ቃል ያስረዳል። የሚገርማችሁ መዝሙረ ዳዊት መዝሙር 21 ዝቅ ብላችሁ ስታነቡት እኔ ትለኝ ሰውም አይደለሁም ይላል። ያ ክፍል ስለ ክርስቶስ የሚናገር ነው። እንስሳትን ካያችሁ ራሳቸውን የመከላከል ነገር አላቸው። ውሻን ብትነኩት ጥርሱን ያሳያቸዋል። በግን ብትነኩት ቀንዱን ያሳያቸዋል። አህያ ብትነኩት ይራገጣል። ትልን ግን ብትነኩት ጥቅልል ብሎ ራሱን መከላከል አይችልም። ክርስቶስም አምላክ ቢሆንም ግን ራሱን ከደረሰበት ከመጣበት መከራ እንዳልተከላከለ የሚያስረዳ ክፍል ነው ማለት ነው። ይሄ ብቻ አይደለም። ለአቅርቦተ አጋንንትም እንደተናገረው አባቶቻችን ይመሰክራሉ። ሰይጣን ብዙ ጊዜ ይወዛገብ ነበር። ተራብኩ ሲል ሰው ነው ይላል። ተጠማው ሲል የመስቀል መከራ ሲቀበል ይሄ ሰው ነው ሩቅ ብእሲ ነው ይላል። ለዓለም ጥበብ ለዓለም እውቀት አስቸጋሪው ነገር ደግሞ ሲያደርግ አልዓዛርን ከመቃብር ሲያስወጣ
አምላክ ነው ወይ ብሎ ይጠራጠራል። ስለዚህ እንዲቀርብ አምላኬ አምላኬ ስለምን ተውከኝ አለው። በዛ ጊዜ ነፍሱን ለማሰቃየት ስጋውንም ወደ መቃብር ለመውሰድ ሲቀርብ በእሳት ጃንጀር እንዳሰረው መጽሐፍ ቅዱስ ወይም የቤተ ክርስቲያናችን መጽሐፍ ያስተምረናል። ይሄ ብቻ አይደለም። ኤሎሄ ኤሎሄ ላማ ሰበክታኒ የሚለው ቃል ኃጢአት የሚያስከፍለው ዋጋ ምን እንደሆነ የሚያስረዳ ነው። ከዚህ በፊትም ነግሬያቸዋለሁ። ኃጢአት 2 ዋጋ ያስከፍላል። የመጀመሪያው ሞት ነው። ሁለተኛው ደግሞ መተው ወይም መረሳት ነው። ኦሪት ዘኍልቍ ምዕራፍ 16 ላይ ተጽፏል። እስራኤላውያን አንድ የታወቀ ባህል አላቸው። በዓለ ማስተሰሪያ የሚባል ህዝቡ ሁሉ ብሔራዊ ንስሐ የሚያደርጉበት የታወቀ ባህል አላቸው። በዛ ቀን 2 በግ ወደ ሊቀ ካህናቱ ይዘው ይመጣሉ። ካህኑ እጁን በበጉ ላይ ወይም በበጎቹ ላይ ጭኖ የራሱንና የህዝቡን ኃጢአት ተናዞ አንደኛው ይሰዋ ይላል። ወዲያው አንደኛው ይሰዋል፣ ደሙ በመሰዊያው ላይ ይረጫል። ሁለተኛው ደግሞ የታወቀ በከተማው ጎበዝ ጎልማሳ ይመረጥና ያንን በግ እያቻኮለ ወደ ምድረ በዳ ይወስደዋል። በምድረ በዳ ሊመለስ በማይችልበት ሁኔታ ጭው ባለ በረሃ ያንን በግ ትቶት ይመለሳል። እጁን ሰውነቱን ታጥቦ ከህዝቡ ጋር ይቀላቀላል። ክርስቶስም የከፈለው ዋጋ ልክ እንደዚህ ነው። ኃጢአት ሞት እንደሚያስከፍል ክርስቶስን በመስቀል ላይ ሞቷል። ኃጢአት ብቸኝነት ወይም መጣል መረሳትን እንደሚያስከፍል አምላኬ አምላኬ ስለምን ተውከኝ እስኪል ድረስ ለጊዜውም ቢሆን በአባቱ ተትቷል፣ በደቀ መዛሙርቱ ተትቷል። ወገኖች ይህንን የሚያስረዳ ነው። ሌላው በዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ተጠማው ብሏል። ተጠማው ግን ተጠማው ሲል ውሃ ነው እንዴ ሰጥቶት? መቼም ውሃ አይከለከልም አይደል? ሰው የፈለገ ነገር እንደው ምንም ነገር ባይኖረው ውሃ ግን ሲጠየቅ ይሰጣል አይደል? ውሃ ሬሳ እንኳን የሚታጠብበት ነው። ውሃ ከሁሉም ነገር በላይ ርካሽ ነው። ርካሹ ውሃ እንኳን ለክርስቶስ አልተሰጠውም ነበር ወገኖች። በእርግጥም ተጠማው ሲል ሆምጣጤ ቀላቅለው መራራ ነገር ነው የሰጡት። እሱ ግን አልተቀበለም። ስለዚህ የተጠማው ሌላ ነገር ነው ማለት ነው ወገኖች። የተጠማው ፍትህ ነው። የተጠማው እውነተኛ ዳኝነት ነው። የተጠማው ጽድቅና ቅድስና ነው። የተጠማው ርኅራኄ ነው፣ ማዘን ነው። የተጠማው ለድሆች የሚሆን የሚሰጥ ማንነት ነው ወገኖች። የተጠማው ሰላማችንን ነው፣ ፍቅራችንን ነው፣ ያጣነውን ልጅነታችንን ነው። ክርስቶስ የተጠማው አንድነታችንን ነው እሱ የተጠማው ወገኖች። የሚገርማችሁ ለተሰቀለ ሰው ሆምጣጤ ቀላቅለው የሚሰጡት አይሁድ አንደኛው ምክንያታቸው ህመሙ እንዳይሰማው ነው። እንደ ማደንዘዣም ነው የሚጠቀሙት። ክርስቶስ ግን አልፈቀደም። ለምን? ህመሙ እንዲሰማው፣ ስለኛ የሚቀበለው መከራ እንዲሰማው ፈቅዷል ማለት ነው። ስሙ የተመሰገነ ይሁን። በእውነት ተጠማው የሚለው ነው። ሌላው ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ተፈጸመ የሚለው ቃል ነው። ምንድነው የተፈጸመው? የአበው ተስፋ፣ የነቢያት ትንቢት፣ የዳንኤል ምሳሌ መፈጸሙን ለማሳወቅ ተፈጸመ አለ። ምን ነው ሰማያትን ቀደ በወረድክ እስኪሉ ድረስ አበው ለምነው ነበረ። የነሱ ልመና እንደተፈጸመ ለማሳወቅ ጌታ ተፈጸመ አለ። የሰው ልጅ መከራ ለ5500 ዘመን የበደለውም ያልበደለውም ወደ ሲኦል ይገባ ነበረ። ጽድቃችን ሁሉ እንደ መርገም ጨርቅ ተቆጠረ እስኪባል ድረስ ራስ ሁሉ ለህመም ልብ ሁሉ ለድካም የሆነበት ዘመን ነበረ። ያ ዘመን ምን አለ? ተፈጸመ። ዲያብሎስ ጥንተ አብሶ በተባለ መውጊያ ነፍሳትን እየወጋ ወደ ሲኦል ይጥል ነበረ። አሁን ያ ዘመን መፈጸሙን ዓመተ ኩነኔ ዓመተ ፍዳ በዓመተ ምሕረት መለወጡን ሲናገር ተፈጸመ አለ ወገኖች። ዛሬም መከራችንን ይፈጽምልን በእውነት። ይሄ ብቻ አይደለም። በመጨረሻ የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ አባት ሆይ ነፍሴን በእጅ አደራ እሰጣለሁ የሚለው 7ኛው ቃል ነው። ይህ ቃል የነፍስ አድራሻ ማን መሆኑን የሚያሳይ ነው ባጭሩ። አይሁድ በባህላቸው አንድ ነገር ያምናሉ። ሰው ከሞተ በኋላ 3 ቀን ዛፍ ላይ ያድራል። ከ3 ቀን በኋላ ሰልስት ከተለቀሰለት
ያ ነፍስ ወደ እግዚአብሔር ወደ ሰማይ ያርጋል ብለው ያምኑ ነበር። በሀገራችንም አንዳንድ ሰዎች እንደዛ ያምናሉ። ግን ሰው ከሞተ በኋላ አድራሻው ማረፊያው ዛፍ ሳይሆን የእግዚአብሔር እጅ መሆኑን ለማሳወቅ አባት ሆይ ነፍሴን በእጅ አደራ እሰጣለሁ ሲል እናያለን ወገኖች። ስለዚህ የነፍስ ጉዳይ አደራ የሚባለው ለማን ነው? ለእግዚአብሔር ነው። ነፍሳችሁን ለእግዚአብሔር አደራ ስጡ ወገኖች። ከቤት ስንወጣ በተለይ ሀገር ቤት እያለን ነገሮቻችንን አደራ እንላለናል። ልጆቹን አደራ እንላለን። እያያችሁ የተሰጣውን እህል አደራ፣ ልብሱን አደራ፣ ቤቱን አደራ እንላለን። ራሳችንን ግን ለማን ነው አደራ የምንሰጠው ወገኖች? ለማን ነው? ነፍስ አደራ የሚሰጠው ለእግዚአብሔር ብቻ ነው። ለዛ ነው መንገድህን ለማን አደራ ስጥ? ለማን አደራ ስጥ? ለእግዚአብሔር አደራ ስጥ ነው የሚለውና ነፍሳችንን ለሱ አደራ እንድንሰጥ መድኃኔዓለም ሁላችንም በቸርነቱ ይርዳል። በእውነት የሚሄድበትን የሚያውቅ ሰው ሞትን አይፈራም። አድራሻው ምን እንደሆነ የሚያውቅ ሰው ሞትን አይፈራም። ወደ አንድ ሀገር ስትሄዱ በዛ የሚቀበላችሁ ሰው ካለ እኮ ደስ ነው የሚላችሁ። ስለ መንገዱ ሳይሆን ስለሚቀበላችሁ ሰው፣ ስለሚሰጣችሁ አበባ እያሰባችሁ ነው አይደለ ደስ የሚላችሁ? አድራሻችሁን ካወቃችሁ ስለ ሞታችሁ አታስቡም፣ አትጨነቁም። ስለምትሄዱበት በሰማይ ወደብ ላይ ቆሞ ስለሚጠብቃችሁ ክርስቶስ ነው የምታስቡት ወገኖች። ይህንን እንድንማር ክርስቶስ አባቶ ነፍሴን በእጅህ አደራ እሰጣለሁ አለ። በአጠቃላይ አንድ ነገር ልንገራችሁና ልጨርስ። ክርስቶስ በምን ላይ ነው የተሰቀለው? ቀራንዮ በተባለ ተራራ ላይ ነው አይደል በመስቀል የተሰቀለው። ቀራንዮ ማለት ምን ማለት ነው? የራስ ቅል ማለት ነው። በራስ ቅል ስፍራ ነው ክርስቶስ የተሰቀለው። ለምን ይመስላችኋል? የክርስቶስ ነገር ሕማሙ፣ መከራው፣ ሞቱ ሁል ጊዜ በህሊናችን እንዲታሰብ ነው። ቀራንዮ በተባለ የራስ ቅል ስፍራ በተባለ ቦታ ጌታ የተሰቀለው ወገኖች። ስለዚህ የክርስቶስ መስቀል የዓመት ርዕስ ብቻ አይደለም። አንድ ጊዜ ብቻ አስበነው አልቅሰነው የምንተወው የምንረሳው አይደለም ወገኖች። የሁል ጊዜ ርዕስ ነው። ማለዳ ማለዳ አዲስ የሆነ ርዕስ ነውና እውነት ከሕማሙ የሚገኘውን በረከት አምላካችን እግዚአብሔር ለሁላችን ያድለን።